እያልኩኝ ስል የኛው ጎረቤቶች ናቸው እዛው። ከዛ መልሶ ይመላለሳል። ይህ ሰውዬ ምንድነው የሚሰራው ስል በኋላ ላይ እንደውም ከአንዱ ጋር ተጣልቻለሁ። ምንድነው የምሰበሰበው ብዬ እኔም ተጣልቼ ነበር። ይሄ ነገር ያዋጣሃል ምናምን ብዬ ተጣልቼ እንደውም ቁርጥ ነው ከሰዎች ጋር ዓርብ ዕለት ሳርፍ ብዬ እዛ ስመጣ ማታ እዛው ሰፈር ነው አሉ። እንደውም ለባቸው አልተንኩትም እናት ይዘው ወይ እንዴት ይቻላል? ይሄ ሰውዬ መልሶ ውሏችንን እዛ እርሻ ቦታ ስናወራ ነበር። ይሄው ሰፈር ነው አሉ ብዬ ስነግረው ቆይ እስኪ በርጋታ ተረጋጋ ብሎ እና ይሄ ነገር ማለት ነው አላከከንም አይደለም። መንገድ ላይ ማር ይጣላል፣ ዶሮ ይጣላል። መሄጃ ራሱ መንገድ አላገኘንም። በርግጦት ይሻላል መንገድ ላይ ማር ተጥሎ አግኝተን አይተዋል። እንደውም ክርስትና እየሄድን ማለት ነው ዶሮ ተጥሎ እናገኛለን። መሄጃ ራሱ መንገድ አላገኘንም። ልጆቻችንም ይለከፋሉ፣ እኛም በሽታ ላይ እንወርቃለን። ይሄ ነገር በጣም ግራ ገብቶናል። ምን የሚሉት ነገር ነው ይሄን ያመጡብን? እነዚህ ሰዎች እንደው ተይዘው ራሳቸው ማለት ያመጡ ሰዎች እኔ ከኔ ጀምሮ ሰዎቹ ተጠያቂ መሆን አለባቸው በህግ ጭምር ብዬ ነው የራሴ ነገር ይደቅ ነገር የደረሰ ጥሩ ነው። አመጣጡ ጥሩ ነው። አይተፋም። እኔ እንደውም ህግም የለ ቢያንስ ህግ ቢቀር ሰበካ የሚባልም የለንም እንደ ብዬ ነበር። ለብዙ ሰውም አውርተናል። ቁጭ ብለንም እንምታ ሁሉ ብለን ሞክረናል። በር ላይ ሲገባ ከዛ ኧረ እነኛ ጫካዎች የሚያመጡት ብሎ አንዱ ሹክ አለ። አሀ ነው እንደ እሱማ ደግሞ መልሶ መጣ ብሉላ ብዬ ዝም አሉት። ከዛ ተደውሎ ሲጣራ እኛ የለንበትም ብለዋል። እጃችን የለም ከውስጥ ተበረታችሁ አውጣችሁ ደምድሙ ብለው ስለዛ ስለተባለ በጣም የሚደንቅ ነገር ነው። ቤቱ ነው ጎረር ተወልጃለሁ ግን ቤቱን አላውቀውም። እሱ ያውቃታል። እያንዳንዱ በጎረር ገብቶ በዚህ እንትን በር ነው ላውን ሄዶ ደስ ዞሮ የሚሄድበት ቦታ የተለያየ ነው። ቦረር ዞር ብሏል። እንደዚህ በቆራጭ ወርዳ በዚህ መስመር ወርዳ እኔ ሁለታ ዝጋ ቁጭ ብዬ ነው እንደውም ይሁንና እናቋል ቀልብ ራሱ የለውም። እሱ ለራሱ አይደለም እንኳን ለሰው ላይ አይደለም 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 ሰው ምንድነው ሰው በር ላይ ይሄኛውን በር ረፍቷት እዚህኛው ነው የሚገባው። እዚህኛው በር ሊከፍት ሲል ይሄ ተገባ ማንም ተወልኩ ባለቤቱ ነው። ኧረ እኔ ቤት ገባ አለ አንደኛው እና በጣም የሚያስቸግር ነገር ነው የገባንበት ነገር። ይሄ ሰውዬ ህግ ኖሮ ምንድን ነው ያልኩት እኔ ትናንት ደውዬ ነግሬያለሁ። ህግ ይኖርልና አብሮ ሰውዬው ካለበት ቦታ ዞረን ተይዞ የማይዘው ያመጡት ሰዎች እያዛሉ ማንም አንማርም። ግስላውና ግዛት ጌብዬን ያገድለው ሰው ሰብክ ደግሞ እንደዚህ ነው ያዛቸው። የዚህኛው ምስጢር ለዚህ የዚህኛው ምስጢር ለዚህ እየነገረ ለኔም ደርሶኛ የተነገራቸው ነው። እስከ ሚስት መያያዝ ድረስ ነው የነገረባቸው ምስጢራቸው። ኧረ አንተ ሰውዬ ይሄ ጃንየው ትጋደላላችሁ፣ ልትጋደሉ አለቀላችሁ። እንደ አለቀው ላላ እኛ ቤት ገብቶ ገሉ ሄዷል። አሁን ምን አንተ ገደላችሁ ብዬው ኧረ የለውበት ማለት ምን የለበት ምስጢር እንዳልተወርበት አንተ ላይ የተደፈደፈ ብዬው ጎረቤት ናቸው አብረው የሚበሉ አብረው የሚጠጡ ምን እንሆን የሚሉ ሰዎች አለ ይፈቀ እናንተ ወንድማማቾች ተለያይታችኋል ያለያያችሁ ከኔ ነው ብሎ ነው የነገራችሁ። ምስጢር ፍጥር ያዳ አንድ ወሬ አይደብቅ እንደዚህ ነው እንደ ጠንቋይ ምስጢር እንትን አድርጎ የዛን ምስጢር ለዛ የዛን ምስጢር እኔ አልተመቸኝም። ይሄ ነው እኔ ሰው ያጋድላችሁ ሁሉ ነግሬያለሁ እየታቸውም ስለዛ አሁን ዛሬ ነገ ምናምን አንበል። አሁን ተነስተን ሰውየው ያለበት ቦታ ላይ ወይንም ሰው ተይዘው ይጠየቁ እንዴት እንዳመጡት ይቻላል። እነዚህ ሰዎች ነውር የናቁ ሰዎች ናቸው። ወደ አባቶች ጋር ማለት ይሄ ነገር ይሰማል። ቢሰማ ምን ይመጣል? ከፈለገ አባቴ ነው ካልፈለገ ዘዋለው ምን ያመጣል የሚለው አስበው ያመጡት ነው። በድብቅ ሳይሆን በይፋ ይሰጣል ስለሆነ ወደ አባቶች አንተው ሁላችንም ትብብር አድርገን ያስገቡ ሰዎች እንደዚህ እንትኑ ሳይሆን በደብዳቤ መሰረታ ይሰጠው እነዛ ሰዎች ሰባ ይሰሩና በትክክል ዓለም አላ ሁሉ የሚገቡበት አስማምተው ሆነ አግባብ ይፈጠራል። ሁላችንም ወደ ሰው አንግፈው እኔን ይመስላል
አግኝተናል። ግስላውና ግዛት የትየ አባት አላቸው። በቃ ምንም ቀላል ሆነ ጨምሮ በአባታቸው ላይ አሁን ወደ አባታቸው አነሳ የሚለው ቃል ወደ አባት ካልተገባ አይሆንም። ትክክለኛ አባት ያላቸው እነዚህ ሰዎች ትክክለኛ እዚህ አያምጡብን። በቃ ጠንቋይ እኮ ድሮም ያለ ነው። እኚህ አስጠነቁል ሰው ድሮም እየሄደ ነው የሚያስጠነቁል። ይሄዱ እዛው ያለበት ሀገር ይሄዱና ያስጠንቁል። አሁን ትክክለኛ እነኚህ የተጠቆሙትን ሰዎች አባት ሆናችሁ ከእንግዲህ ቤት ብታሳድር ብታውል በሉና አስጠንቅቁ። አያሳድሩ ከዚህ ያብሩ እነሱ። ከዛ ውጪ ትክክለኛ የእናንተ ጉልበት የሚሆነው ከዛ ውጪ እንዲህ ሲሉ ሲያሳድሩ ሲያውሉ እኛ አለን በቃ እንነሳለን። እና መሆን ያለበት በዚህ መልኩ ነው። እኛ የክርስትና እምነት ዝም ብላ ነገር ከመንገድ ላይ ጠልፈኛ ያመጣናት ከሆነች እንጂ በዚች በክርስትና እምነት የምንተዳደር ከሆነ ይሄ ጉባኤ ነገም ተደግሞ እነዚህ ሰዎች መጥራት እንችላለን። በዚህ በጉባኤ ፊት ራሱ እዚህ ፊት ማቆሙ ራሱ በጣም ትልቅ ውርደት ነው። ክርስትና እምነት ዝም ብላ ነገር ከሆነች ምናልባት ከዛሬ ጀምሮ ዝም ብላ ነገር ላይ ብዬ አወራለሁ። እነዚህ ሰዎች ምናልባት መሰለኝ እና እንጂ ብዙ ሰዎች ገና እናገኛለን። በእነሱ ብዙ ሰዎች በጣም ብዙ ሰዎች ከነሱ ፊት ሌላም ሰው ያመጣው ሰውና ሌላም ሰው በሌላ ሰው ተሰብስቦ ሊሆን ይችላል። ምናልባት ይሄን ነገር ነገም ተነገ ወዲያም እንደዚሁ ቀስ እያለን እየተለማለምን ጓደኛ፣ ቤተሰብ፣ ጎረቤት እያለን እየተሸፋፈነ የምንሄድ ከሆነ እኔ እንጃ ይሄ ነገር ይግራራም አይመስለኝም። አሁንም ይሄ ጉባኤ ወይ ለሳምንት በዚህ ሰሞን ውስጥ ራሱ በስራ ነው ይሄ ጉባኤ እንደገና እንትን ተብሎ እኛ ዝም እንቋጨዋለን። ሰዎች በሰበካው አማካኝነት ወደ አባት ማንገፋ በሰበካው አማካኝነት ይጣፍለታል፣ ይጣፍላቸዋል፣ ይመጣሉ። በእነሱ ስበብ ሌላም ሰው እናገኛለን። ሰውየውን አንፈልግም። እኛ ሰውየውን የምንፈልግበት አጋጣሚ ምንም የለም። እነዚህን ሰዎች ነው የምንፈልጋለን። ይሄ ሰውዬ አሞራ ነው፣ የትም አይመለከተንም። ስለዚህ ይህን ሰውዬ እንትን ነገር እንደማደም ብንል ምናልባት መንግስትም ተኋላችን ደግሞ ምንድናቸው እነዚህ ሊለን ይችላል።